ቁርአን በምንቀራበት ጊዜ ትርጉሙን የማናውቅ ሰዎች አጅሩ ምን ያክል ነው? ዝም ብለን በጨለማው የምንቀራ ሰዎች እጣ ፈንታችን ምን ይሆን የሚል ጥያቄ ነው። ቁርአን የወረደው የሰው ልጆች ያምኑበት፣ ይቀሩት፣ መልእክቱን ያውቁት፣ ያስተነትኑትና ህጉን ይተገብሩ ዘንድ ነው። ቁርአን የወረደበት ዋነኛው ዓላማ ህጉን መተግበሩ ነው። ትርጉሙን ሙሉ በሙሉ ማብራራቱ ዑለሞች ላይ ግዴታ ነው። ዑለሞች ሲያብራሩ ማብራሪያውን የሚቀበሉ በተለይ ህግጋትን የሚመለከቱ አንቀጾችን ትርጉማቸው መልእክታቸውን የሚያውቁ ሰዎች መኖር አለባቸው። ኢማንን ሙሉ ለማድረግ ዲንን በሚገባ ለማወቅ ከአላህ ይበልጥ ቅርብ ለመሆን ትርጉሙን ማወቅ አስፈላጊ ነው። ባለንበት ጊዜ ቀላል ነው። አብዛኞቹ መስጂዶች ላይ የቁርአን ተፍሲር ፕሮግራም ይኖራል። በሚዲያ የተፍሲር ማብራሪያ ትምህርት ይሰጣል። ተጽፎ ተሰራጭቷል። ስለዚህ በዚህ ልክ በጨለማ መቅራት ተብሎ የሚገለጽበት ያክል ተፍሲር ያለማወቅ ጸጸት ካለው ውስጥ ላይ መንገዱ ቀላል ለማወቅ እስከጣሩ ድረስ አላህ ተባረከ ወተዓላ ያግዛል። ትርጉሙን አውቆ የሚቀራና ሳያውቅ የሚቀራ ሰው ደረጃው ይለያያል። ቁርአንን በጥቅሉ ማንኛውም ሰው ሲቀራ በአንዱ ፊደል 10 ሐሰናት 10 ምንዳ እስከ 700 ከዛም በላይ አላህ ተባረከ ወተዓላ አባስቶ ይሰጣል። ነገር ግን ትርጉሙን አውቀው ያስተነተኑ የሚቀሩት ገዘፍ ያለ ምንዳ ነው የሚያሰጠው። ያለ ትርጉሙን ሳያውቁ ሳያስተነትኑ የሚቀሩት በቁጥር ደረጃ በእያንዳንዱ ፊደል የተባለው አጅር ሊገኝ ይችላል። ነገር ግን ትርጉሙን አውቆ እንደሚቀራ ሰው ቁጥሩም ግዝፈትና ክብደቱም ተመሳሳይ የሆነ አጅር አይደለም የሚያስገኘው። ስለዚህ ያስተነተኑ ለመቅራት ተፍሲሩን ለማወቅ የሚችሉትን ያክል ጥረት ማድረግ